አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብችዬ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ነው። እንግዲህ መጀመሪያ ላይክ ማድረጋችሁን አትርሱ። ፕሊዝ 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 ፕሊዝ። በቃ ዛሬ የምሬ ነው የምናገረው ማለት ነው። ላይክ አትርሱ። ለምንድን ነው የምትረሱት? በእርግጥ የመዲያም ኩሽና ያሯሩጣችኋል አውቃለሁ፣ ይገባኛል። ነገር ግን ላይክ ማድረጋችሁን አትርሱ ብዬ አሁንም የማጸናችኋለሁ ማለት ነው። በመቀጠል ደግሞ ከስደት መተን መልሰን ስደት ሀርን እንዴት እንኖር ለምትሉ እህቶቻችን ነው ቪዲዮ የምሰራው ማለት ነው። ኢንሻአላህ ደግሞ የምትከታተሉት ያድርጋችሁ ጨርሳችሁ ማለት ነው። ምክንያቱም የሰው ልጅ ካልተከታተለና ካላየ ይሄ ነው ለማለት አይወስንም ማለት ነው። ከኔ ተማሩ፣ የምር ከኔ ተማሩ። በአገር ላይ ሆኖ መስራትን መለወጥን፣ እንዴት እንኑር፣ እንዴት እንስራ የሚለውን የስራ አካሄድ፣ የስራ ሂደቶችን ጠቅለል አድርገን የምንጫወትበት ጊዜና ፕሮግራም ይዝላችኋለሁኝ። ከተስማማችሁ አዎን በሉ። እኛ ሴቶች በጣም ብሶተኛ ነን። ብሶታችንን ለሰው ላለማውራት ስንል እምቅ እናደርጋለን። ካመቅነው በኋላ ግን በቃ መጨረሻ ላይ አለዋጠን ሲል ስደት እንላለን። ስደትን የሚያውቀው ስደት ላይ ያለ ብቻ ነው እንጂ አገር ቤት ያለው አይደለም። ገንዘብን የሚያውቀው ገንዘብ ብሎ አገር ቤት ያለ አይደለም፣ ስደት ያለ ሰው ነው። የምሬ ነው የምነግራችሁ። ስደት ላይ ሆናችሁ ስንት ሆኖ ነው ገንዘቡ የሚገኘው? ኧረ ቢስሚላህ ረህማን ረሂም። ስለዚህ እናንተ ገንዘባችሁን መገንዘብ ያለባችሁና ማወቅ ያለባችሁ እናንተ ናችሁ እንጂ ሌላ ሰው መጥቶ አይደለም እዚህ ቦታ ላይ። ምክንያቱም የሰው ልጅ እንዴት ብሎ መለወጥ እንዳለበት ረክዙ። መጀመሪያ እንዴ ራሳችሁን አቋቁሙ። ራሳችሁ መጀመሪያ በሁለት እግራችሁ ቁሙ። ለምንድን ነው በአንድ እግር ተንጠልጥላችሁ ለሰውም በአንድ እግር የምትረዱት እንዴ? አረ ነውር ነው። ራሳችሁ ተቆማችሁ በኋላ መስሩፋችሁን ከጨረሳችሁ በኋላ ነው ለሰው ማለት ነው። አንደኛ የሰው ልጅ ማንም ይሁን ማንም ከሰራ የትኛውን ቦታ ሆኖ እንደሚለወጥ የታወቀ ነው። ነገር ግን ብሪቱ ኢትዮጵያ ስትላክ በዚሽ ቀዳዳ በዚሽ ቀዳዳ በዛሽ ቀዳዳ በጀርባ ቀዳዳ እንዴ! ሁሉም እኮ ቀዳዳው አይሞላ። የምሬ ነው የምነግራችሁ። ሁሉም ቀዳዳ ሊሞላ አይችልም። ነገር ግን የሚሞላው ቀዳዳ ምንድነው? ሁሉም ተረባርቦ ሲሰራ ነው። ላኪው ለላከበት ሰውዬ ያ ሰውዬ እንዴት ነው ገንዘብ ሂደት እንዴት እንለወጥበት። የሚሰራ እኮ ቤተሰብ ካላችሁ እኮ ብትልኩ ችግር የለውም። የሚሰራ ባል እኮ ካለ እኮ ችግር የለውም። ወይም እህት ወንድም፣ በቃ ነገ ጧት ያንን ብር ይተኩታል። ያም ሰው ሲቋቋምበት ደግሞ ደስ ያስብላል። ነገር ግን ለአንድ ዱርዬ ጫት መግዣ፣ ለአንድ ዱርዬ ኮካ መግዣ፣ ለውዝ መግዣ እየተላከ እናንተ እድሜያችሁን ጨርሳችሁ ከስደት መታችሁ ያላችሁ አቅም በጣም የወረደና የቀነሰ ነው። በጣም በቃ ለሰው ልጅ ይሄ ነው የማይባል ነገር ነው የሚሆን ማለት ነው። ምክንያቱም ገንዘብ አለቀ፣ ጉልበት አለቀ። እዚህ መሀል መልሶ ያው ድህነት ነው እንጂ ሀብት የለም ማለት ነው። እንንቀሳቀስ ብላችሁ ብታስቡ እንኳን ራሱ ማለት ነው። እውነቴ ነው የምነግራችሁ። በምን እዛ ሆናችሁ እናንተ የምትልኩላቸው ሰዎች እናንተን አይረዱም። መልሰው ዝንተ ዓለም ሰው ከጃይ ናቸው እድሜ ልክ ማለት ነው። የሰው ልጅ እኮ ሰውን ቢከጅል እኮ ነውር የለውም፣ ነውርነት አይደለም። ግን ምን ሰራበት? ምን አደረገው? ምን ደረጃ ደረሰ? የት ሄደ? ለባዲያ ሲሰጥ የለ እንኳን ለነሰብ አትስጡ አይደለም እኔ እያልኩ ያለሁት። መጀመሪያ ራሳችሁን ሁኑ፣ መልሳችሁ ስደት አትሰደዱ ነው እያልኳችሁ ያለሁት። እንግዲህ ያበናት እናንተ ደግሞ ባላችሁ አቅም እስኪ አስተያየት የምትሰጡኝ ነገር ካለ አስተያየታችሁን ተቀባይነት አድርጋለሁኝ። በአስተያየታችሁ መሰረት ደግሞ የተለያዩ ቪዲዮዎችን ስለምሰራ አስተያየታችሁ አሁንም አይለየኝ። እኔ ለእናንተ ከጎናችሁ ነኝ፣ ቁሜያለሁ። ሌቱንም ቀኑንም ነው ለእናንተ ሀሳቤን የምሰጠው ማለት ነው። እና ይሆናል ብለን ያሰብነው አልሆን ብሎ ስናገኘው ምን ያክል ነው የምንከፋው?
ያክል ነው የምንቆረቆረው? በጣም አጀኢብ ነው። በጣም የሰው ልጅ እኮ በቃ ለህሌናው ሲል ከስንት አንድ ነው እኮ የሚያስበው። ከስንት አንድ እኮ እንዲሁ ቀርቶ በገንዘብ ምክንያት እኮ ያበዳል። ወላሂ ሁለታ ያመጣች ልጅ አብዳለች። ጭንቅላቷ ተነክቶ አእምሮዋ ተበላሽቶ አባቷ ከመኪና ተቀብሏት ከኮምበርሻ ተቀብሏት መኪና ላይ ሲወርዱ አባቷን ትመታዋለች። በጣም የሚያሳዝን ነገር ያየሁትን ላውራችሁ። አባቷን እየመታች አባቷን አቅፋ ስማ ወይም ደግሞ ልጁን አቅፎ ስሙ ናፍቆትን ማውጣት እየቻሉ የአእምሮ ጭንቀት እየተያዙ የሚመጡ ስደተኞች እኮ አሉ። ብዙ ልጆች ማለት ነው። ምንም ማድረግ አይቻልም። ገንዘብ ብሎ ሄዶ ከስንት አንድ ነው አልፎለት የሚመጣው። ከስንት አንድ ነው ተደስቶ የሚመጣው። በእርግጥ አረብ ሀገር ብዙዎችን ለውጧል። ብዙዎቹን ደረጃ አስይዟል። ብዙዎቹን ደግሞ አክስሯል። ብዙዎቹን ደግሞ ህሌናቸውን ጎርቶ ገንዘባቸውን አጥተው ማንነታቸውን አጥተው መጥተዋል። እኔ እውነቱን ነው የምነግራችሁ። ዛሬም ነገም ከነገ ወዲያ የሚማወራችሁ ቪዲዮ እውነትና ቁም ነገር አዘን ነው እንጂ ዝም ብሎ ፖለቲካ አይደለም የምነግራችሁ። ነገር ግን ወደ ኋላ እስኪ ረጋ ብለን እስኪ እናስበው። ስንት ፊት ተገርፍጠን ስንት ፊት በቃ የሰው ልጅ እንትን ብሎበት ነው። እስኪ የሰው ልጅ ማንነቱን እንኳን እንትን እስከሚል ድረስ ማንነቱን እንኳን እስከሚኖር ድረስ ስንት መስዋዕትነት ከፍሎ ነው ተሰርቦ ተረግጦ ስንት ነው ስም ይወጣለን። እስኪ በስማችን እንኳን አንጠራም። እዚህ ጥርዟ መጣች እኮ ነው የሚባለው አገራችን ላይ እንዴ። ብዙ ልጆች እኮ የከተኛ ልጆች እኮ እንደዚህ ሲባል ፖሊስ ነው የሚያስይዙት። በእኛ በገጠሪያው ግን በቃ ዝም ብሎ አለ አይደለ? እንደዛ እንኳን ቢባል ስቆ ነው ልፍ የሚለው። ለማንነታችን መቆርቆር አለብን። ሁሉ ጊዜ ግርድና አይኖርም። የምንመጣበት የምንሄድበት የተለያዩ አጋጣሚዎቻችንን እኛ በራሳችንን ማስተካከል ያለብን ማለት ነው። አንድ ነገር እንፈልጋለን ብለን ስናስበው ያንን ነገር መተው ሳይሆን መቀጠል ነው ያለብን። ሳናሳካም ብንመጣ ጉዳተኛ ነን። እናሳካለን ብለን ጊዜን ብንፈጀው ተጎጂ ነን። ከሁለት የወጣ ጎመን መሆን የለብንም። የምሬ ነው የምላችሁ። ከሁለት የወጣ ጎመን አንሁን። እንግዲህ አበረታቱኝ። የተለያዩ እናንተ ደግሞ በቃ ለእኔ ደስተኛ ሆናችሁ እያያችሁ አብሽሪ፣ በርቺ፣ ጠንክሪ በሉ። እኔ ኢንሻአላህ ሁሉ ጊዜም ቢሆን ለእናንተ ይጠቅማል ብዬ ያሰብኩትን አቀርብላችኋለሁ። ቪዲዮ ቫይራል እንዲወጣ ተባበሩኝ። እውነት ለመናገር ቁም ነገር ላይ ደርሼ ደግሞ ያኔ እንዲህ ነበር የምልበት ቻናል ያድርግልሽ በሉኝ። የኔ ምኞት ሰፊ ነው፣ የእናንተም ሰፊ ነው። ምኞታችንን አላህ ያሳካልን። ሁሉም ሰው ቢሆን ስኬታማ ሲሆን ደስ ይላል። ስኬታማ ያድርጋችሁ፣ ስኬታማ ያርገኝ እላችኋለሁኝ። በተረፈ እወዳችኋለሁ ቅመሞችዬ። አበረታቱኝ። ላይክ እያደረጋችሁ ሼር፣ ኮፒ ሊንክ እያደረጋችሁ